ሰላም ሰላም እንዴት ናችሁ ፋሚሊ? ሰላም ነው ወይ? አለሁላችሁ እግዚአብሔር ይመስገን። እንግዲህ የመጀመሪያ ጊዜ በዩቱብ ቻናል ስመጣ ነው። እንግዲህ አበረታቱኝ፣ ሰብስክራይብ አድርጉኝ። እንግዲህ የህይወት ተሞክሮዬን እንደገና ደግሞ እናንተን ፈን የሚያደርጉ አንዳንድ ነገሮችን ይዤላችሁ እመጣለሁ። እንግዲህ የመዳም ቅመሞች አበረታቱኝ፣ ማርያምን አበረታቱኝ፣ ሰብስክራይብ አድርጉኝ። እኔም አደርጋለሁ፣ ሰብስክራይብ አድርጉ። እና ምን ልላችሁ ነው የፈለኩት፣ እንግዲህ ለመጀመሪያ ጊዜ ነው እንግዲህ ቪዲዮ የሰራሁት። የሆነ ቪዲዮ እንደውም ለቅቄያለሁ፣ የነ ብሩኬን ነው ስራው፣ የነ ብሩኬን እና የሆነ ፎቶ አቀናብሬ ነው የለቀኩት። እና ለመጀመሪያ ጊዜ ነው እንግዲህ ያንን ስለቅም ማለት ነው። እና ፋሚሊዎቼ እንግዲህ አበረታቱኝ። ሌላ ምንም ልላችሁ አልችልም፣ ምክንያቱም ስለ ዩቱብ እውቀቱም የለኝም። እና ያው አበረታቱኝ፣ ሰብስክራይብ አደርጋለሁ፣ አርጉኝ፣ ያደርጋችኋለሁ ቅመሞች፣ የመዳም ቅመሞች እና ወዳችኋለሁ። አንዳንድ ነገሮችን እናወራለን፣ ያሳለፍኳቸውን በህይወቴ ላይ የደረሱብኝም ብዙ ነገሮች አሉ። በተለይ ሴት ልጅ ስንሆን በጣም ብዙ ነገሮች ይደርሱብናል፣ ብዙ ነገሮች እናሳልፋለን። እና አንድ ቀን በሰፊው ማለት ነው፣ በሰፊው በደንብ እናወራለን ስለ ህይወቴ፣ በደንብ በሰፊው እመጣለሁ ብዬ አስባለሁ። ግን ለአሁኑ እንዳታሳፍሩኝ ውዶቼ። የምር ሰብስክራይብ አይከፈልበትም፣ ምክንያቱም ዋይፋይ ነው፣ ገባችኋ? የእናንተ ሰብስክራይብ ለእኔ ይጠቅመኛል፣ እናንተ ግን ለእናንተ አይጎዳችሁም፣ ለእኔ ግን ይጠቅመኛል። ስለዚህ አይታችሁ እንዳታልፉ፣ ሰብስክራይብ አድርጉኝ፣ አደራ አደራ፣ የእውነት እና ብቻዬን ነው ልላችሁ የምችለው፣ እንዳታልፉኝ። ማለት ለመጀመሪያ ጊዜም ስለሆነ በካሜራ ፊት ስመጣ በጣም ማለት ያስፈራል፣ ይከብዳልም። ታውቁታላችሁ የምትሰሩ ሰዎች፣ ዩቱብ ቻናል የሚሰሩ ሰዎች ዩቱብ ላይ የሚሰሩ ሰዎች ታውቃላችሁ። ስለዚህ ሰብስክራይብ አድርጉኝ ማሮቼ፣ ፍቅሮቼ። በተለይ የመዳም ቅመሞች ትንሽ ቻናል ያለን እናንተ በተለይ ማርያምን ሁላችንም ታይዘን ሰብስክራይብ ብንደራረግ አሪፍ ነው። ወዳችኋለሁ። መልካም ምሽት ይሁንላችሁ።